ቶሎ ጠጣ። ምን አይነት ቀልድ ነው? ፕራንክ ተደረገሻል። ጸበል ነው። ይሪላሽ ዌልካም ባክ ጋይስ፣ መተናል። አዲስ ቪዲዮ ይዘናል። አውጥቼ አውርቼ የደረስኩበት እኔ ራፕ ማረግ እንጂ ስድብ አልችልበት። አውቅሻለሁ አውቅሻለሁ ከፍሎሽ ምታሽቃብጪ አለምዬ አለሚቱ አለምዬ ላይክ አርጉኝ ፈልጌው ነው። ዛሬ በአዲስ ቪዲዮ ከች ብለናል። ፈታ ዘና እንላለን። ቪዲዮውን እስከ መጨረሻ እያያችሁ ተተመቻችሁ ላይክ ሰብስክራይብ እያደረጋችሁ ብታግዙን ደስ ይለናል። አይከፋንም። አይ ወደ ቪዲዮ እነዚህ ልጆች የኔ ቆንጆ ሂድ ባለቂ እንዴ ምን ነው? ምንም። እሺ ያን ነገር እንዴት አረክልኝ? ይቅርታ አብሬሽ ልሆናልሽ። እንዴት እባክህ? ማን ስለሆንክ? ምክንያቴን መናገር ግዴታ አይመስለኝም። ስማ በጣም ተንጠባረክ። አንተ ብታወኝም ብዙ ሰው የሚሰግድለት አበባ የሆነ ውበት ነው ያለኝ። ምን መስገድ ብቻ የሚቀጥፉትም እንጂ አየሁኝ እኮ ቅድም። አየሽ ውበት ልክ እንደ አበባ ነው፣ ከተቀጠፈ ይደርቃል። አንቺም ሁለት ምርጫ አለሽ። በገንዘብ ደልሎ ሊቀጥፍሽ የሚፈልግና ውሃ እያጠጣ ተንከባክቦ የሚያሳድግሽ። ተንከባክቦ የሚያሳድገኝን እመርጣለሁ። ለአሁኑ ረፍዶብሻል። ለሌላ ጊዜ ግን ክብርሽን ጠብቂሽ። ክብር ከውበት ይበልጣል። አገር ቀዳሉ ጠፍቶ መክደኛሽ፣ አገር ቀዳሉ ጠፍቶ መክደኛሽ፣ ክብር ከውበት ይበልጣል። ቅሌታ መረቅሌታ ቀሌን ነው ደግሞ አታምሩ ፎ ዶክተር ነውና የእንጀራ እናቱ ጋር ታላቅ ቢፍ ተፈጥሯል። ምንድነው ሚስጥሩ? እንመልከት እስቲ። ነገሩ እንዴ ነው የጀመረው? አባቴ ልድረው ነው ሲሪየስሊ። ዛሬ ማታ ይገባል። አሁን ምንድነው ሳያገባ እንዲሄድ አልፈልግምና ሲንግል የሆናችሁ ካናዳ መኖር የማይደብራችሁ ካላችሁ እዚህ ጋር ዲኤም አድርጉልኝ። ታዲያ በዚህ ሰዓት ላይ ብዙ ቆነጃጅት እንስቶች እኛ አለን በሚሉ ሰዓት ላይ ከመሃላቸው አንዷ የሆነችው ቪነስ ብቅ ትልና እንደዚህ ብሎ ነገር የለም እኔ የእንጀራ እናት ሆኛለሁ፣ የእንጀራ እናት ማፈላለግን አቁም፣ ቪዲዮውን ይቅርታ ጠይቀ እንድታጠፋ ብላ ቪዲዮውን ፖስት ታደርጋለች። ዶክተር ኖን ሜንሽን አድርጉልኝ እባክህ፣ ለአባትህ ሚስት መፈለግህን በትህትና እንድታቆም ጠይቀሃለሁ። ታዲያ ይህንን ያየው ዶክተር ነው አሃ አንቺማ ገና ቤቴ ሳገቢ እንዲህ ካረክሽ ቀጣይ ደግሞ ጎዳና ነው፣ እንደ ድሮ ህይወቴ ጎዳና ላይ ወድቄ ተንከራተትኩት አይበቃም ወይ ሲል እንዲህ ብሎ መለሰላት። በ24 ሰዓት ውስጥ ይቅርታ ቪዲዮ መስራት አለብሽ። አንቺ ገና ፊርማሽ ሳይደርቅ ወይ ጎዳና ወይ አማኑኤል ነው የምታስገቢኝ፣ ወይ ጸበል ታስሬ እየተጠመኩ ነው ራሴን የማገኘው። ሰው እንዴት በገዛ እጁ ጠላቱን ይጠራል እንጂ አግብቷል ባይዘው አጋብተናል። ታዲያ በዚህ መሃል በይቅርታው በመጠባበቅ ላይ ሳለን የዶክተር ነው አባት ለዶክተር ነው 500,000 ፎሎወር ከገባክ ይሄን መኪና ገዛልሃለሁ ወይ ይሄን መውሰድ ትችላለህ። እውነት አንተ የሰው መውደድ ኖሮ እሺ በ10 ቀን ውስጥ ለ15 ቀን ላድርግልህ። በ15 ቀን ውስጥ 500,000 ፎሎወር ካገኘ እኔ ይሄንን ውድና ሌክዠሪ መኪና ስጦታ ሰጣለሁ። እስቲ እነሱ ብቻ ያስገቡክ፣ እነሱ መቼም አያስገቡክም መቼም ብሎ አባቱ በስላቅ መልክ ነው እንግዲህ በስላቅ መልክ እስቲ ብሎ ሞከረው። ታዲያ በዚህ ሰዓት ላይ እኛ ይቅርታውንና 500,000 ገብቶ መኪና ይዘናል ምን ጠብቃለን ብስንል ጀለት ጸበል ገባ ታስሬ እየተጠመኩ ነው እና ኃላፊነቱ በእኛ ላይ ወደቀ። ግን ዶክተር ነው ያላወቀውና ጸበል በገብቶ በቀረሳለ ያልተረዳው ነገር የእንጀራ እናቱ ቪነስ እዚህ በኋላ ይሄንን መኪና ለመውሰድ አይደለም ጀስት ፎቶ ለመነሳት ራሱ እኔን አስፈቅደህ ነው የሚሆነው። ጭራሽ ይቅርታ ስንጠብቅ ጭራሽ መኪና ይሰጠዋል ብለን ስንጠብቅ አሁን ላይ እንግዲህ ዲሳይድ ያደረግነው ይሄኛውን መኪና ልንሰጥክ ነው። እሱም ደግሞ ጸባይን ካሳመርክ ምናልባት ነው አይደል? ጉድ እኮ ነው። ጋሽ ሚካኤልስ ምን አሉ እንደው የልጃቸው ጉዳይ ላይ እንደው ብዬ መለከት
ዶክተር ነው እንግዲህ ምንም ላደርግ አልችልም። እሺ እሱንም ጸባይን ካሳመርክ እሷ ከፈቀደች ነው ያንንም። ታዲያ ይሄ ልጅ ወገንታት ጎዳናም የወላ መኖሩ እንደገና ከዚህ በኋላ ጎዳና ቢወጣ ልክ ነው ስላላችሁ ስንቱን ከመንገድ ላይ አንስቶ ለራሱ እንደው ማስቲሽ ሊስብ ድጋሚ ወገንታት ያን ህይወት እኮ ጭራሽ ያሉትንም ብናነሳ ጥሩ ነው። ታዲያ ይሄ ልጅ ፎሎ አድርጋችሁ 500 ሺህ ያስገብታችሁ እንደው የእንጀራ እናቱን ቅጠል እናርጋት። ሌላውን ንብረት እንኳን ይሁንሽ መኪናውን እንኳን ተይለት እንጂ እናቴ ተይለት ይበቃል። ከሆነ መኪና ራሱ 5 ነው ያለው ግቢ ውስጥ ከሆነ እንደው ለኔም አንዷን እባካችሁ። ኧረ ተውኝ አለ። ወይኔ ዶክተር ነው ጽናቱን ይስጥ። እንግዲህ ይሄ ግጥም ለእህቴ ነው። ጀንበሯ ወጥታለች አንቺ ግን የለሽም፣ ፀሐይን ተጋፊያት ብርሃን አያንስሽም፣ እሷም ታበራለች አንቺም ታበራለሽ፣ ምን አለ አካውንት ጠይቀሽ እኔም ብልክልሽ፣ ቸግሮኛል አልኩሽ አይደል ማን አለኝ እህቴ፣ እስኪ 5 10 ጣል አድርጌ በሞቴ። ጣል አድርጊልኝ በሞቴ። ኧረ የልጅ ገደለኝ። ግጥም በቃ በሱ ቀረ ግጥም፣ ሌላ ማንም አይገጥም። በቃ በሩ ላይ ቆሎን ድፍት ማድረግ ነው። ምን ያቀታል? ቦዝ ይላል። ሰላም ነው አንሰላቢ። እዚህ ቤት እንዳመጣ ብያለሁ አላልኩም? እሺ ምን ላድርግ ቦስ? እትያስካል በሱ ዱቄት አለቀባቸው። ከማን ጋር የምትዳረቀው? የሆነች ልጅ ጓደኛዋ ላይ መተት ልታሰራ ብላ እያማከርኳት። እንደው እኮ ሀበሻ ግርም ቢል እራሱ እኮ ማደግ አይፈልግም እኮ ሰው ጎትቶ ለመጣል። እንደው ከዚህ በላይ ማስተርፒስ የሆነ ህዝብ አለ? እሱስ እውነትህን ነው። ማን እንደ ሀበሻ? እራት ወደዛ አትስገኝ፣ አፍህን ተባበስ፣ ጠጣ ውሃ። በባዶ ሲጀመር ዱቄት ለምን ትበላለህ? የት አለ ውሃ? አጥቼ እኮ ነው። ቤት ውስጥ የለም ምንም። ውጭ አለልህ በጀሪካን ቅዳና ጠጣ። ያው ብርጭቆ እሱልህ። እናት ነግረኝም ነበር በባዶ ዱቄት ከምበላ በእናት። እኔ የምልህ ውሃ ምን ያደርጋል ውጭ ቢለከፍስ? አይ ይሄ ውሃ አይለከፍም። ጠጣ ቶሎ በል እስኪ። አወራድ ልህ በእናት ቶሎ ጠጣ። ምን አይነት ቀልድ ነው? ፕራንክ ተደረገሻል። ጸበል ነው። ይርላሽ እየለየ ምታ ፈጣሪው እየለየ ብቻ ሌላ ምንም አታነቃቁኝ። ለራሴም ጫፍ ላይ ነኝ። አሽቃባጩ ተማሪ የቤት ስራ ያልሰራችሁ ተማሪዎች ካላችሁ ውጡና ተንበርከኩ። ቲቸርዬ እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልኝ። ኧረ ተው የምር ግን ደያስ ተማሪዎች አትማሩ። እናቴ ትሙት አትማሩ። እሬ በላሽ ረላሽ። አሁንም ድረስ እኮ እንደዛው ነው። እድሜያችሁ ብቻ የሚያድግ ሰርቼ በቃ ሰራ ካልል እንዴ ምን እዚህ ዝም ብሎ ያለቀልቃል? እሺ አቤል ሰርተሃል? ኧረ ቲቸርዬ ረስቼው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል። ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸርዬ አልሰራሁም። ከዳግም ጋር ስትለፋደድ አንዴ የምትሆን ማን ነው ደግሞ ዳግም? አቤት ቲቸር የቤት ስራ ሰርተሃል? ኧረ ቲቸር ትናንት አሞኝ አልመጣሁም ነበር። ኧረ አያውቁም ብለህ እና እስካለች ጠላ ቤት አንዴ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻለኝ? ከውጭ መግረፊያ ልምጭ ነገር ቆርጬ ልምጣ እንዴ? አንገቴ ይቆረጣቦ። እንደው አንድ ደህና ተማሪ እንኳን ልጣ እንዴ? ቲቸር ምንድነው እኔ ሰርቻ አንዴ? ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስብ ቲቸርዬ፣ በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ ነው የገባሁት። እስኪ ቢክፍል ሄዳችሁ ያያቸው። አቤት ጉብዝና፣ በዛ ላይ ጸባያቸው አይረብሹ። የረባሽ ትምጽፍ ያለው ልስተ አጥናው ለፈተና ይመጣል። አጁዚያም ነግሬያችኋለሁ። ሁላችሁም ነገ ወላጅ ይዛችሁ እንድትመጣ። ትክክለኛው ስታይ አንተ ለቅላቂ አንተም ይዘህ እንድትመጣ። እንዲህ የምታሽቃብጡ ተማሪዎች ግን ተው፣ እረፉ። መጨረሻችሁ አያምርም። ነገርኳችሁ። እቺ ልጅ ነበር በጠዋት ከቤቷ ሄጄ ልጠራ አባቷ በሩን ከፍቶ አለዋት። ምንድነው ሁሉ ንቅሳት? የፈጠነ ልጄ ሰክሳት ጋሽዬ
ልጆት ግን ሺሃል እጥፍ ልበል ወይ ይዣል ወንዱን ጨረሰችው ቢያንስ በቃ እንዲህ አትሳቂ እንደናስቀም ይያትም ምን ጊዜ ስታዲየም ሲገባ አየር ወለደ ዘላይ ዋንጫን ወንጌላ አንዳለኝ ያዙልኝ ግባሽ ኳሷ ተሽከረከረች ይጎሬ አልገባም ማለች አንተ የነቆር አድርገው መሰሬ ማን ያለ ነው አለክሱ ማን ነው የሚያለክሰው አቡጊ ማን ነው እንጃባቱ ኦሪና ፍራቦት ይውጣ ዋላኔ ጎል ካጉጊ ጋር እንዳይውጣ ተባለ እንይጣ ኧረ በእናታችሁ ኡፍ ጠጋ ቀቁቂ ቃለ ያንቃቃ ሳምቡሳ ብትላስ እኔ የምለው ዛሬ ግን አታስፈቅረኝም ያልክ እኮ ነው ወጣ አሬ ቡሽ ብዬ ማረጋ አንተ በጾም አትሰሩ ይውሰዱ ችግሮት ይሆናል አንተ ስልክ ቤት ወሰዱ በኢየሱስ ያኛል ችግሮት ይሆናል አሬ ይላል ለሱ ሲሆን ቸግሮት ይሆናል ለአንተ ሲሆን ኧረ ዛሬ ሞትኩኝ እናቴ ሞትኩኝ ስለ ማክስ ዳውማን ባየ ቁጥር ማክስ ዳውማን ይላል እናቴ አንጀቴ ራሰ አሁን አንተ በ16 ዓመት አስፋልት ስትሻገር ራሱ አባት ነበር ይዞ የሚሻገረው የሰው ልጅ ይኸውልህ ስንት ታሪክ እንደሚሰራ በ16 ዓመቱ ተመልከት አምጣ ዋንጫውን ዋንጫታ ወይኔ አረ በሌሊት እንደውስጥ ትንፋሳችን ተመለሰ ዶምዬ ሉዊናር አንድሮኤል ዶማን ሊዮኔል አንድሬውን ዶማን በቃ ግን በነገራችን ላይ በ16 ዓመታችን እኛ የት ነበር? ነገሩ አሁንም 16 አካባቢው ላይ ነን። ግን የት ነን? እዛማ የሆነ የሚቀሙት ነገር አለ። እንዲሁም አይደለም እንዲህ አይደለም። የሆነ እኛ ያልተከተብነው ክትባት አለ የዘለልነው። ልጁ ደሃ ባል ይዛ ስትመጣ አባዬ ባሊና ጮቶ በቃ እንዳይደብረው ደርሶሽ ነይ ቶሎ። እሺ አባዬ ተጫወቱ ጋሽ። አሄ ምኑን ተጫወትኩት? ደሃ አጠገብ ሆኖ እኮ መጫወትም ይከብዳል። ከአሁን ማጅራቴን አልከኝ እያልኩ ተሳቀኩ እኮ። ተጫወት ነው ጋሽ፣ በጣም ተጫወት። ሀሳብ ምንድን ነው? በእርድ ነው እንዴ የምትጉመጠው? ጥርስህን ቢጫ ሆኗል። ቢጫ ሳይኖራት ሳቅ የኮልጌትም የለህም። እኔ እኮ ግራ የሚገባኝ ልጄን የሆነስ ወደሃት ነው ወርስ ፍለጋ ነው? ኧረ እኔ በጣም ነው የምወዳት ጋሽ። አትንካኝ ወላሂ። ድህነት ወረርሽኝ ነው። እንዲህ በነከኪም ይጋባል። እንደዚህ ሀብት ላይ ነው እንደዚህ ማይሰራው። ይሄ ይጋባል። እንደዚህ ገና ወጣት እኮ ነኝ፣ ብዙ እሰራለሁ ገና። እንዴ ብዙ ተስፋ ያለኝ ነኝ። ወይ ትሰራለህ? እዚህ ለሚጮህ ለሚያደነቆር ሆደ ሽሮ ስራለት። አባዬ ባሊና ጮቶሽ። እሺ ልጄ፣ ኧረ ችግር የለም። ቀስ ብለሽ እኔ ሳጫውተው አመሻለሁ። የኔ አባት የኔ ጠንበለል ግርማ ሞገስ ይበቃል እኮ የመጨረሻ ምንም ባታወራ ራሱ ዝምታ ራሱ ሰው ያዝናናል እኮ የኔ ጌታ። ሳይዝም ብዬ የሆነ ጥቁር አሜሪካዊ ትመስላለህ። ማሽታበት ፕሮማክስ ራፕ ምናምን ይመቻል። ራፕ የኔ ጌታ ራፕ ላድርግልህ። ለአማራ ሳማሽ አባቷ ቻናኛ ለአማራ ሳማሽ አባቷ ቻናኛ እንዴ ደበረህ እንዴ ጌታው? ልጨፍርልህ እዚህ ጋር ላዝናናህ የኔ አባት። ሽልማት ማለት የኔ አባት የኔ ጌታ ጭፈራ የባህልም አለው። የባህል ይኸውልህ እዚህ ጋር እንዴ የሰፈር ሰው የልጄ ባል እኮ ነው። የልጄ ስንቄ የልጄ ባል አየሽው? እንዴት አለ ተጎረ ከበዋ የልጄ ባል ነው። የልጄ ባል ነው ተው የልጄ ባል አወየው ብር
አወየው ገንዘብ አወየው ብር አወየው ገንዘብ። ብር ስታዩ አይን የሌላችሁ ሰዎች ምን ይሻላችሁ? ምን ይሻላችሁ? እሺ ከየት እናምጣው ብሩን? አናግባ፣ ለብር ሲባል አናግባ፣ ቆመን እንቅር። በቃ ተውን። አባቴ ጓደኛዬ ነው ተዋውቀው። እሺ ሰላም ነው ጋሼ? ሸምሱ እባላለሁ። ሸምሱ መጣ ተጫወት። ተሽራ እሺ እሺ ጎረምሳው ብሎ እኔ ሊያጫውተኝ ኧረ በለ እኔ ሊያጫውተኝ ብሎ አባቷ ጎን ውጭ ለምን አታርፍም? እሱ የሌለ ጊዜ አይበቃህም? ዝም ነው። ፒኦቪ ርቦ እርጥብ አልቋል ስትባል እንዴት ሆነ እርጥቡ? 3 ነበረ ለማዘጋጀት ያሰብነው እስካሁን 2 አልደረሰላችሁ። አይሆንም። ጓደኞችም ይቆርባቸዋል። ምን ላድርግ ታዲያ? እኔ ወንድም የኔንም አንድ እርጥብ ቢሆን ለጓደኞች ይስጣቸው። ይሄኔ የሙያ ስነ ምግባር አይፈቅድልኝም። ወይኔ ጓደኞች ማጣት አልፈልግም። እርቧቸዋል። እንግዲህ ትንሽ ትወና ይቀራቸዋል። ትንሽ መተወን ይቀራቸዋል እንጂ አይዲያው እኮ ምርጥ ነው። አይዲያው ምርጥ ነው። ትንሽ ተውን። ትንሽ እዚህ ጋር ምናምን ያስፈልጋል እዛ እንጂ እኮ ምርጥ ነው። ባይ ባይ፣ ጨርሰናል። ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ሰላሙን